ዛሬ ብራዘር ቤር 2 የተባለውን የቤተሰብ ካርቱን እናሳያችኋለን። ከመጀመሪያው ፊልም ሁነቶች ከጥቂት ወራት በኋላ አሁን ድብ የሆነው ኪናይ ከእርግብ ወንድሙ ኮታ ጋር በደስታ እየኖረ ነው። ከክረምት እንቅልፍ እንደነቁም ድቦቹ የወቅቱን የመጀመሪያዎቹን ፍሬዎች ለመልቀም ወደ ክሮውቤሪ ሪጅ መጓዝ ይጀምራሉ። ሆኖም ኪናይ ከብዙ ዓመታት በፊት ከህይወት አደጋ ካዳናት በኋላ ልዩ አሚውሌት ሰጥቷት የነበረችው የልጅነት ጓደኛው ኒታ በራእይ እየታየችው ይቸገራል። አሁን ያደገችው ኒታ ከአጎራባች መንደር ከመጣ አትካ ከተባለ ሰው ጋር ልትጋባ ተዘጋጅታለች። ነገር ግን በሰርጉ ቀን መናፍስት በማዕበል መልክ ተገልጠው በኒታ እና አትካ መካከል መሬት እንዲሰነጠቅ ያደርጋሉ። ይህም ኒታን በእጅጉ ያስደነግጣታል። ኒታ ይህንን እንደ ምልክት በመቁጠር የጎሳዎቹ ሁሉ ጥበበኛ ሻማን ወደ ሆነችው ኢኖኮ ዘንድ ትሄዳለች። ኢኖኮ ከመናፍስት ጋር በመገናኘት ኪናይ ከዓመታት በፊት ለኒታ የሰጣት አሚውሌት እርሷንና ኪናይን በአንድ ላይ እንዳሳሰራቸው ትገልጽላታለች። ኒታ ትስስሩን አቋርጣ አትካን ማግባት እንድትችል ብቸኛው መንገድ ኪናይን ፈልጋ አግኝታ አሚውሌቱን ወደ ሰጣትበት ወደ ሆካኒ ፎልስ አብራው በመሄድ በኢኩዊኖክስ ዋዜማ ማቃተል ነው። በዚህም ትስስሩ ወደ መናፍስት ይመለሳል። ኢኖኮ ለኒታ ከኪናይና ከሌሎች የዱር እንስሳት ጋር መገናኘት የምትችልበትን ልዩ ችሎታ ትሰጣታለች። በመጨረሻም ኪናይና ኮታ ከኒታ ጋር ይገናኛሉ። መጀመሪያ ላይ ኪናይ ትስስሩን ለማጥፋት ፈቃደኛ አይሆንም። ነገር ግን ኒታ መናፍስት መልሰው ሰው አድርገው እርሷን እንዲፈልግ ሊልኩት እንደሚችሉ ትነግረዋለች። ይህ ከሆነ ግን እሱና ኪናይ ወንድማማች መሆን እንደማይችሉ ከሚፈራው ከኮታና ከኒታ በደረሰበት ጫና ምክንያት ኪናይ ይስማማል። ሶስቱም ወደ ሆካኒ ፎልስ ጉዟቸውን ይጀምራሉ። አብረው ብዙ ጊዜ እያሳለፉ ሲሄዱ ኪናይና ኒታ የድሮ ጓደኝነታቸውን እንደገና ያድሳሉ። ይህም ኮታን በእጅጉ ያሳዝነዋል። ሶስቱ በጉዟቸው ላይ ረትና ቱኬ የተባሉትን እንስሳት በተደጋጋሚ ያገኟቸዋል። ኒታም የካናዳ ሲት አጋዘኖችን ልብ እንዲማርኩ ትረዳቸዋለች። በአንድ ምሽት ኒታ ለኪናይ እንደገና ሰው የመሆን ሐሳብ ኖሮት እንደሆነ ትጠይቀዋለች። ኪናይ ነገሩን አስቦበት እንደሚያውቅ ሲናገር ኮታ ይህንን ሰምቶ ኪናይ ጥሎኝ ይሄዳል በሚል ስጋት ወደ ተራራው ይሮጣል። ኒታ ኮታን በአንድ ዋሻ ውስጥ ተደብቆ ታገኘዋለች። ነገር ግን ሁለቱም በበረዶ ናዳ ውስጥ ይያዛሉ፣ በኪናይም ይድናሉ። ኪናይ ኮታን ራሱን ለሞት አደጋ በማጋለጡ ይወቅሰዋል። ነገር ግን ሁለቱም ከኪናይ ጋር ይታረቃሉ። ኪናይም ኮታን በፍጹም ጥሎት እንደማይሄድ ያረጋግጥለታል። በመጨረሻም ሶስቱ ሆካኒ ፎልስ ይደርሳሉ እና አምሌቱን ያቃጥሉታል። ያለሱ ኒታ ከኪናይ ወይም ከኮታ ጋር መገናኘት ስለማትችል ተሰናብታቸው ትሄዳለች። ኪናይ ምን ያህል እንደተከፋ በማየት እና ኒታን እንደሚወዳት በመረዳት ኮታ በድብቅ በመናፍስት ዓለም የምትገኘውን እናቱን ኪናይ ደስተኛ እንዲሆን መልሳ ሰው እንድታደርገው ይጠይቃታል። በማግስቱ ጠዋት ራት እና ቱኬ ኮታ ኒታን ለማምጣት ወደ መንደሩ እንደሄደ ለኪናይ ይነግሩታል። ኮታ እዚያ ከተገኘ ሊገደል እንደሚችል በማወቅ ኪናይ እሱን ፍለጋ ይሄዳል። በመንደሩ ውስጥ ጎሳዎቹ ለሰርጉ እንደገና እየተዘጋጁ ነው። ነገር ግን ኒታ ለኪናይ ያላትን ፍቅር በመረዳት ለአባቷ ቺልኩት አትካን ማግባት እንደማትችል ትነግረዋለች። በዚያ ቅጽበት ኮታ የኒታን ትኩረት ለመሳብ በመንደሩ ውስጥ ትልቅ ሁከት ይፈጥራል። ኪናይ ኮታን ለመውሰድ ሲደርስ ራትና ቱኬ ኮታን ከሁለት የመንደሩ ነዋሪዎች ያድኑታል። አትካ ግን ከኪናይ ጋር እየተዋጋ ከገደል ላይ ወደ ጥልቀት የሌለው ውሃ ውስጥ ይጠለዋል። ኒታ ወደ ኪናይ አጠገብ ትሮጣለች። እዚያም ሁለቱም እርስ በርሳቸው ፍቅራቸውን ይገልጻሉ። መናፍስት ኪናይን መልሰው ሰው ለማድረግ ይመጣሉ። ይህም ኒታ ከኪናይና ከኮታ ጋር እንድትገናኝ ያደርጋታል። ኪናይ ለኒታ እንደገና ሰው ሆኖ ኮታን ጥሎ መሄድ እንደማይችል ይነግራታል። ኒታ ግን ከሱ ጋር መሆን እንድትችል ራሷ ወደ ድብ እንድትቀየር ፈቃደኛ ትሆናለች። በአባቷ መርቃት መናፍስት ኒታን ወደ ድብ ይለውጧታል። በመቀጠል ኪናይና ኒታ ጎሳዎቹ፣ ድቦቹ፣ ኮታ፣ ራት፣ ቱኬ እና የትዳር አጋሮቻቸው በተገኙበት ይጋባሉ። ስለተከታተላችሁን እናመሰግናለን። ሁላችሁም እንደተደሰታችሁ ተስፋ እናደርጋለን። ለቻናላችን ሰብስክራይብ ማድረግ እንዳትረሱ።